ያችን ወዲ ተስፋ ያስገባው አንድ ምክንያት አለኝ። ምክንያቴን እነግርሃለሁ። አንተ ተዋህዶ ነኝ ብለሃል። ተዋህዶ በሆንክበት ጊዜ በዚህ ሰዓት ባለው ጉዳይ ላይ ምንም አስተያየት አልሰጠህም። ምንም ይሄ ነገር በጣም ስለደነቀኝና ስለከነከነኝ እንጂ ያስገባው በዚህ ጉዳይ ላይ እንድናወራ አይደለም። ዋይ ለምንድን ነው ያልተናገርከው? እስካሁን ሰዓት በተዋህዶ ጉዳይ ላይ አንዳችም አስተያየት አልሰጠህም። ይሄ ሁላ ህዝብ ሲሆን ለምንድን ነው ዝም ያልከው? እስቲ ንገረኝ። እሱን አብራር። ለዛ ነው ያስገባው። ኦኬ፣ ለዚህ ብቻ ነው ያስገባኝ ወይስ ሌላውን ሐሳብ ላይ ቀጥላለሁ? ኖ ይሄን ሐሳብ ላይ እንነጋገር። መጀመሪያ ስለታዘብኩ ነው ይሄን ነገር ያልኩ። አላሰብከውም እንደዚህ እንደምጠይቀ ነገር ነው የሚያደርግ። ለምን አይተነው ታከለውማ ምንም አላጠፋም ምናምን ብለው ሰው ሲል እዚህ ጋር ታስታውሱ የለ እንደ አዲስ አበባ ላይ ያን ሁሉ ነገር ሲሰራ የነበር እሱ አይደል? አደራጅቶ በስነ ስርዓት የኦሮሚያንትን በአይሱዚ አስጭኖ ዱላ ሲዞ የሚያስመጣቸው በግሩፕ እንትን አድርጎ ያስመጣቸው የነበረ ታከለ ኡማ እኮ ነው። ያን ሁሉ ስራ ሲሰራ የነበረ ሰው እሱ ነው። እንዴት ነው ታከለ ኡማ ምንም ነገር አላደረግም ለሰራው ነገር ጥሩ ነው የሚባልበት ፓርት ምንድን ነው? እና ይሄን በዚህ ቢያዝ ጥሩ ነው። ለምንድን ነው እኔ ብዙዎችን የኦሮሞ አክቲቪስቶችን ስለማውቃቸው ነው። አሁን እነሱ እነ ኡፍሳ የሚመጡበት እንትን የመንግስት ደጋፊ እንዳልሆኑ የሸኔ የኦነግ ደጋፊ እንደሆኑ ነው የሚመጡ፣ ግን አይደሉም። እነሱ በደንብ እናውቃቸዋለን። ምክንያቱም የመጡበትን አመጣጣቸውን በደንብ እናውቃቸዋለን። ከዚህ በፊት የነበሩትንም እናውቃለን። ብዙ ጊዜ ምንድነው ማምታታት ነው የሚይዙ። ብዙ ጊዜ የኦሮሞ ፓርቲ እንትኖች አክቲቪስቶች ምንድነው ማምታታት ነው የሚፈልጉ። የትኛው ለኦሮሞ ይጠቅማል የትኛው እንትን ሊሆናል እያሉ ነው መንገዳቸው በሙሉ ያ ነው። የኦሮሞ ህዝብ እንዳለ ተጠያቂ የሚሆንበት ትልቁ ምክንያት ምንድነው? አንድ ራሱን የቻለ ተጠያቂ የሆነ ግሩፕ የለም። ሊጠየቅ የሚችል ግሩፕ እስከሌለ ድረስ የኦሮሞ ህዝብ ሙሉ ተጠያቂ ነው በዚህ ጉዳይ ምክንያት። ደቂቃ ጨርሳል። እሺ በጣም